ሰላም ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን። አሁን የመጣሁት ያው የእህታችን ኢየሩሳሌምን የአስከሬን ሽኝት በተመለከተ ኃላፊነቱን ወስደን በተለያየ መልኩ እየተንቀሳቀስን ነበረ። አሁን ግን ስራችን በተገቢው መልኩ ያው ስላጠናቀቅን እና ደግሞ ይህንን ስራችንን በአግባቡ እንድናጠናቀቅ ደግሞ ከፍተኛ ድጋፍና ርብርብ ያደረጋችሁልን ለእናንተ አጠር ያለ መረጃ ለመስጠት ነው ማለት ነው። ይህ ያስፈላጊ የሆነበት ምክንያት ምንድን ነው? አንዳንዴ ማህበረሰቡን እርዳታ ተጠይቆ የሚፈለገው ዓላማ ግቡን ካሳካ በኋላ ምን ላይ ደረሰ ብሎ ለሚጠይቅ ሰው ምንም አይነት ምላሽ የለም። ይህ ግን መደገም የለበትም መለመድ የለበትም ከሚል አኳያ ነው አስፈላጊ ሆኖ የተገኘው ማለት ነው። ያው በተደረገው ከፍተኛ ድጋፍና ርብርብ የእህታችን አስከሬን ባልተጉላላና ባልቆየ መልኩ በአጭር ጊዜ ወደ ሀገሯ አፈር እንዲበቃ ለማድረግ ተችሏል። ስለሆነም እህታችን ኢየሩሳሌም አበራ ጳውሎስ ቅዳሜ ማታ ከጀርመን ወደ አዲስ አበባ ተልካ እሁድ ጠዋት ደርሶ አስከሬኗ በሰላም ለቤተሰቦቿ እንዲረከብ ተደርጎ በትናንትናው ዕለት የቀብር ስርዓቷ በክብር ተፈጽሟል ማለት ነው። ስለሆነም ቤተሰቦቿ ለዚህ እጅግ በጣም የከበረ ምስጋናን እጅግ የከበረ አድናቆትን አድርሱልን። በጀርመን ለሚኖሩ የሀበሻ ኮሚኒቲ የሀበሻው ማህበረሰብ አጠቃላይ ዛ ለሚኖሩ በሙሉ የከበረ ምስጋናቸውን እንድናደርስላችሁ ጥሪ አቀርበዋል ማለት ነው። ይህ በእንዲህ እንዳለ እንግዲህ ያው ያደረጋችሁ ድጋፍና ትብብር ምን ላይ ደርሷል የሚለውን ለማሳወቅ በአጠቃላይ የገንዘብ ማሰባሰቡን ጥሪ ካቀረብንበት ጊዜ ጀምሮ እስከ ትናንትና ድረስ በኢትዮጵያ መረዳጃ ማህበር አካውንትና በካሽ የተሰበሰበው አጠቃላይ የገንዘብ መጠን 22453 ብር ከ65 ሳንቲም ደርሷል ማለት ነው። ስለዚህ ይህ ገንዘብ አስከሬን ከመሸኘት ባሻገር ስለሆነ የሚከፈለውን አጠቃላይ ወጪ ክፍያ ፈጽመናል። ነገር ግን ቀሪ ገንዘብ ስላለ ይህንን ቀሪ ገንዘብ አቅመ ደካማ እናት ስላላቸው የልጃቸውን የሟች ልጃቸው እርዳታ ምትሻ ስለነበረ ለእናታቸው በእናታቸው አካውንት ገቢ እንዲደረግ ይህንን ሲያስተባብር የነበረው ኮሚቴ ወስኗል ማለት ነው። ስለሆነም አጠቃላይ የነበረው ገንዘቡን በተመለከተ ነገር በኢትዮጵያ መረዳጃ ማህበር አካውንት የገባው አጠቃላይ በዚህ መልኩ በዝርዝር እያንዳንዱ ከነስም ዝርዝሩ ሊስት ተደርጎ ተዘጋጅቶ ቀርቧል። ምናልባት ይህንን መለጠፍ ከፕራይቬሲም አንጻር ከዳታ ሾትስም አንጻር ስለማንችል ስለማይፈቀድ ነው እንጂ እያንዳንዱን አበርክቶ ያላቸውን በሙሉ ብናሳውቅ በጣም ደስ ይለን ነበር። በእኛ በኩል ትናንትና ከሻማ ማብራቱ ፕሮግራም በኋላ ከ9 በላይ ይህንን ጉዳይ ሲያስተባብሩ የነበሩ በኮሚቴ ደረጃ የተዋቀሩ አባላትን በጋራ ሆነን እያንዳንዱ የተሰበሰበው ገንዘብ በኮሚቴው በኩል የገባው ገንዘብ እያንዳንዱ ኦዲት ተደርጎ ተረጋግጦ ያለምንም ልዩነት ነው በሙሉ ድምፅ የጸደቀው ማለት ነው። ስለዚህ ገንዘቡ ምንም አይነት ሚስ የሆነ ነገር ሳይፈጠር በአግባቡ ለተገቢው ዓላማ እንደዋለ ላረጋግጥላችሁ እወዳለሁ። ይህ በእንዲህ እንዳለ እንግዲህ ያው ይህንን ለማስተባበር አንድ ሰው ወይ ሁለት ሰው ወይ 3 ሰው አይደለም የሚችለው። እያንዳንዱ ግለሰብ እያንዳንዱ ሰው በቻለው በአቅሙ ከፍተኛ የሆነ ርብርብና ተሳትፎ አድርጓል። እንግዲህ ግለሰብን ገሌን እናመሰግናለን ብንል አንዱን ትቶ አንዱን ነው የሚሆነው። ብዙ ሰዎች አቅማቸውን ችሎታቸውን ወይም ደግሞ ሙያቸውን ተጠቅመው ከፍተኛ የሆነ ትብብርና ድጋፍ አድርገውልናል። ለነዚህ ሁሉ እጅግ በጣም የከበረ ምስጋናዬን ማቅረብ እወዳለሁ። ከዚህ ባሻገር ግን የተለያዩ ድርጅቶች፣ ቤተክርስቲያኖች እና የተለያዩ ተቋማት ይህንን ድጋፍ አድርገውልናል። እንግዲህ ለነዚህም እጅግ በጣም እናመሰግናለን። በተለይ ያው የኢትዮጵያ መረዳጃ ማህበር በዋናነት ኃላፊነቱን ወስዶ በማስተባበር እና አስከሬኑ በተለይ ያላግባብ እንግልት ውስጥ እንዳይል ኃላፊነቱን ወስዶ ይገባኛል ሆኖ በፊርማው ነው አስከሬኑን እንዲረከብ የተደረገው ማለት ነው። አካውንቱን ፈቅዶ እንደሚታወቀው ካለው ከፍተኛ የሆነ የቢሮክራሲ የፋይናንስ የተለያዩ ችግሮች አንጻር ይህንን ሁሉ ሪስኩን ወስዳለሁ ብሎ ነው ፈቅዶ እዚህ ደረጃ ላይ እንድንደርስ ያደረገን ኢትዮጵያ መረዳጃ ማህበርን እጅግ በጣም እናመሰግናለን። ሌላው የፍራንክፈርት የምስካየ ሐዙናን መድኃኔዓለም ቤተክርስቲያን፣ የፍራንክፈርት ሐመረ ብርሃን ቅዱስ ገብርኤል ቤተክርስቲያን፣ የዳርምሽታት ሐመረ ኖህ ቅድስት ኪዳነ ምህረት ወቅድስት አርሴማ ቤተክርስቲያን፣
የዳርምሽታት ቅዱስ ሚካኤል ቤተክርስቲያንና ኢትዮ ዳርምሽታት፣ የኢትዮጵያ ወንጌላዊት ቸርች ፍራንክፈርት ኢቫንጋሊሽን ኬሼ፣ የፍራንክፈርት ቅድስት ማርያም ቤተክርስቲያን፣ የካልስሩወ አቡነ ተክለ ሃይማኖት ቤተክርስቲያን፣ እንደዚሁም ሌሎች በጣም በርካታ ቤተክርስቲያኖች፣ የካቶሊክ የፕሮቴስታንት ቸርቾች፣ ለዚህ ተሳታፊ የነበራችሁ የተለያያችሁ ድርጅቶች እጅግ ከፍ ያለ ምስጋናችንን እናቀርባለን። ለወደፊቱም በሚያጋጥሙን ማንኛውም ችግር በጋራ እንደዚሁ በህብረት ቁመን አንዱ ለአንዱ ደራሽ መሆን እንደምንችል በዚህ ማሳየት ችለናል። ይህ አጠቃላይ የነበረው ትብብር እውነት ለመናገር ከዚህ በፊት የነበሩትን የዘር፣ የፖለቲካ፣ የሃይማኖት የተለያዩ ነገሮችን በሙሉ በቀረፈ መልኩ በጋራ ነበርና የሆነው። ለወደፊትም ዘር፣ ፖለቲካ፣ ሃይማኖት ሳንል በጋራ የምንቆምበትን ጊዜ ያምጣልን። ላደረጋችሁት ሁሉ ለሁላችሁም በሌሎቹ በስራ ባልደረቦች በኮሚቴዎች ስም እጅግ በጣም አመሰግናለሁ። ከዚህ ጋር ተያይዞ ግን ጓደኞቿ፣ ወዳጆቿ፣ የቅርብ ሰዎች እንዴት አድርጋችሁ ስታስተባብሩ እንደነበረ ለእናንተ እጅግ በጣም ልዩ ክብር አለኝ። እጅግ በጣም እናመሰግናለን። እግዚአብሔር ይስጥልኝ።